በአንድ ወር ውስጥ አንድ ሰው የማይጨበጥ ሰው መሆን ይችላል። እኔ ስልክ ሊወደድኩት አሁን ነው። በነገራችን በአንድ ወር ውስጥ 200 መጽሐፍ ሊያነብ ይችላል። ኢትዮጵያ ውስጥ በ3 ቋንቋዎች በደንብ ይሰራል። እኔ ምንም አላየሁበትም። ከዛ በኋላ ቢጠፋችሁ ይመስላችኋል? በነገራችን ላይ በአንድ ወር ውስጥ አንድ ሰው የማይጨበጥ ሰው መሆን ይችላል ማለት ነው። ማዕት እውቀት ሊያካብት ይችላል በወር ውስጥ ማለት ነው። በዚህ ባለንበት ሁኔታ ይሄንን ሜተድ ተጠቅመው ይሄንን ስል ተጠቅመው ከቀጠለ ማለት ነው በአንድ ወር ውስጥ 100 መጽሐፍ ሊያነብ ይችላል። 200 መጽሐፍ ሊያነብ ይችላል ማለት ነው። እንዴት ነው ማንበብ የሚችለው? እንግዲህ ዘመኑ ያፈራውን ቴክኖሎጂ መጠቀም ነው። ሌላው በአውሮፕላን መሄድ እፈልጋለሁ እያለ አንተ እስካሁን ድረስ እኔ በፈረስና በአህያ ብቻ ነው የሚመቸኝ አልፈልግም ካልክ ምርጫው ያንተ ነው የሚሆነው ማለት ነው። ስለዚህ ዛሬ በአንድ ወር ውስጥ እንዴት አድርጋችሁ ብዙ እውቀት እንደምታካብቱ በደንብ አድርጌ አሳያችኋለሁ። እኔ የምጠቀምበትን ስልት ማለት ነው። እናንተም ወስዳችሁ ማለት ነው ራሳችሁን ብዙ ነገር ማስተማር ትችላላችሁ። ሌትስ ዳይቭ ኢንቱ ራይት። ወደዛው ጠለቅ ብለን እንገባለን አሁን ማለት ነው። በመጀመሪያ ደረጃ የምታነቡትን አይደንቲፋይ ታደርጋላችሁ፣ ወይም እዚሁ የምታነቡትን ነገር መፍጠር ትችላላችሁ። ነገር ግን የቋንቋ አስተማሪ እንደመሆኑ መጠን ቋንቋ ዙሪያ ላይ ያሉ ነገሮችን መጀመሪያ ላሳያችሁና ሌላውን ደግሞ ወደሚቀጥለው ሄዳለሁ ማለት ነው። በመጀመሪያ ደረጃ ወደ ቻት ጂፒቲ ወይም ወደ ጀሚናይ ከገባው በኋላ ምን ላደርግ እችላለሁ? ኒው ቻት የምትለው እዚህ ጋር አዲስ ቻት ጋር እገባና መማር የምትፈልጉት ነገር ምንድን ነው? መጀመሪያ ሲሳይ ለምሳሌ አንተ መማር የምትፈልገው ነገር መጀመሪያ ላይ everyday for example everyday 40 የሆነ 40 የሚደርሱ everyday phrases for speaking። ይሄንን ዝም ብሎ ሊስት ብዙ ተማሪ የሚሸወደው እዚህ ላይ ነው። ሊስቱን ይጽፍና ያጠናና በቀኝ ይላል። አይደለም፣ እንደዛ አይደለም የሚጠናው ቋንቋ ማለት ነው። 40 everyday phrases for what? Speaking አልክ አይደል? with ከምን ጋር meanings አይደለም እንዴ? with meanings አልክ ካልክ በኋላ እስከ ትርጉማቸው and examples and what? examples ደግሞ ምን ልጨምርበት? እስከ ምሳሌያቸው አልኩና ፕሮምፕቱን ሰጠሁት ማለት ነው። ስትፈልጉ ጀሚናይ ላይ፣ ስትፈልጉ ቻት ጂፒቲ፣ ስትፈልጉ ኮፓይለት፣ ስትፈልጉ ሌላ ላይ ማለት ነው። ኦኬ ልክ እንደዚህ ከሰጠሁት በኋላ አመጣልኝ እዚህ ጋር። ለምሳሌ ምን አለኝ እዚህ ጋር? navigating everyday conversation is less about big words and more about those connected phrases that make you sound like a local. Here are 40 common phrases used in daily English categorized by how you'll actually use them. First, social grace and greetings በተመለከተ እዚህ ጋር ሰፈረ። ሁለተኛ expressing thoughts and opinions ሐሳባችን ስንገልጽ ምንጠቀምባቸውን አስተያየት ስንገልጽ action and daily life አንዳንድ ድርጊቶችንና በየዕለት ተዕለት ህይወታችን የሚያጋጥሙን ነገሮች። ይሄንን ሙልጭ አድርጌ ካጠናው በኋላ ምንድነው ማድረግ ያለብኝ? የመጀመሪያው ስቴፕ እንግሊዘኛ በእንግሊዘኛ መሞከር ነው። በምን መሞከር ሲሳይ? እንግሊዘኛ በእንግሊዘኛ። ለምሳሌ እዚህ ጋር ያለ get a move on ይላል። to hurry up። አሁን የሆነን ሰው we need to get a move on, we don't have time ብትሉት በቃ ፈጠን ማለት አለብን ጊዜ የለንም እያልከው ነው አይደለም እንዴ? ስለዚህ ይሄን መጀመሪያ እንግሊዘኛ በእንግሊዘኛ መገመት አለብኝ። ዘላችሁ ወደ አማርኛ ወደ ኦሮምኛው ወደ ሌላ መሄድ የለባችሁ፣ ወደ ትግርኛ ማለት ነው። መጀመሪያ ማድረግ ያለባችሁ እንግሊዘኛ በእንግሊዘኛ ልክ እንደዚህ ታደርጋላችሁ። ካደረጋችሁ በኋላ ምንድነው የምታደርጉ? ቀጣይ do I understand it well or not የሚለውን ነገር ቼክ የምታደርጉት መጨረሻ። አሁን ግን ምን ታደርጋላችሁ? ይሄንን 3-2 ቀን በደንብ አድርጌ እስከ ምሳሌው አጠቃላይ ደግሞ እንደገና እስከ ትርጉሙ ካነበብኩት በኋላ የራሴን አረፍተ ነገር እሰራለሁ። ምን እላለሁ? የራሴን አረፍተ ነገር በራሴ ወረቀት ላይ እሞነጫጭራለሁ፣ እሰራለሁ። የያዝኩት አይነት ስሜት ሲሰማኝ ከዚህ በኋላ ምን አልኩት መሰላችሁ? write a story using these phrases አልኩት። እማነበው ስቶሪ ፍጠርልኝ to understand them better, to understand them better። እኔ የምጽፋቸውን ፕሮምፕቶች ያዟቸው ማለት ነው። ምክንያቱም ቀጣይ በራሳችሁ ስትማሩ እነዚህ እታች የምጽፋቸው ትእዛዝ የምሰጣቸው የሉም ፕሮምፕት ይባላሉ። ምን ይባላሉ? ፕሮምፕትስ ይባላሉ። እነዚህ ኢንስትራክሽኖች ስትይዙ እናንተም በራሳችሁ መማር ትችላላችሁ። ሌላው አሁን ይሄን የጀመርኩት ለምሳሌ አንድ ኢንተርሚዲየት ወይም አድቫንስድ ተማሪ ሊያጠናቸው የሚችል ነገራቸው ጀማሪዎች እንዴት መማር እንዳለባችሁ አሁንም አሳያችኋለሁ። ይሄን ቪዲዮ እስከመጨረሻው ድረስ እዩት።
look አሁን እንደዚህ ያደረኩትኝ እኔ ሳደርግ አሁን ምን አደረገልኝ መሰላችሁ ስቶሪ ፈጠረልኝ የማነበው ተረት ነገር የሚነበብ ነገር ፈጠረልኝ ማንን ተጠቅመው ቅድም ምንም የሚል ሰጥቻለሁ ሲሳይ give me 40 phrases along with examples and meanings ብያለሁ አይደል እስኪ ትርጉማቸው እስኪ ኤግዛምፕላቸው አሁን the Saturday slog የሚል ፈጠረልኝ እዚህ ጋር ማለት ነው Mark hadn't seen his old friend Leo in months, so he decided to call him up. Long time no see. Hello, man, how's it going? Mark asked. They decided to meet a new downtown cafe to catch up. Okay? ከዛ ላይ ያለውን ነገር በምን ፈጠረልኝ ማለት ነው አሁን በስቶሪ ይሄን ስቶሪ ምን አደርጋለሁ ፕሪንት አድርጌ ማንበብ እችላለሁ ስቶሪው መጀመሪያ በሚኒንግ ደረጃ ባረፍተ ነገር እዛው አስቀምጠልኝ በምሳሌ ማለት ነው እሱም በደንብ አጠናው የራሴን ምሳሌ ሞካከርኩ ምን አልኩኝ አሁን ደግሞ በምን ማለት ነው የበለጠ ስቶሪ ፈጠረለት ምክንያቱም የሰው ልጅ አምሮ ከምንም ነገር በላይ በምን ይነቃቃል በስቶሪ በተረት መልክ ስትነግረው የሰው ልጅ አንድ ነገር የማስታወስ አቅሙ ከፍ ይላል ማለት ነው ስለዚህ ስቶሪ ፈጠረልኝ እናንተ ስቶሪ ማንበብ ተረት ማንበብ ባትወዱ ምን ማድረግ ትችላላችሁ ሞቲቬሽናል መሆነ ነገር ፍጠርልኝ ማለት ትችላላችሁ የሆነ ነገር አድርግልኝ ማለት ብቻ ግን የእናንተ መስጠቱት ፕሮምፕት ወይም ትዕዛዝ መሰረታዊ ነገር ነው የሚሆነው ይሄን ካደረኩ በኋላ የሚቀረኝ ይሄንን 3-4 ያነበብኩት አይደለም እንዴ ምን አደረኩት አሁን ይሄን 3-4 ለምን በስቶሪ ብቻ ሳይሆን ለምን በእንትን አልጽፈውም create a dialogue አይደለም እንዴ a dialogue using them አልኩት ምንን ተጠቅመን አሁን dialogue conversation ፍጠርልኝ አልኩት ውይይት ነገር ከሌና ከሌ using names የሀገራዊ ስሞችን using names ሲሳይ and መሐሪ አልኩት ሲሳይና መሐሪ ብለህ ምን ፍጠርልኝ አልኩት ነው ዲያሎግ ውይይት ፍጠርልኝ መጀመሪያ እንግዲህ ምን አደረኩ በፍሬዝ ደረጃ አነበብኩትኝ ማለት ነው ትርጉሙን አነበብኩ አረፍተ ነገሮችን ምሳሌ ሰጠኝ ከዛ በኋላ ወደ ስቶሪ ሄድኩ ስቶሪው ሙልጭ አድርጌ 3-4 ያነበብኩትኝ እንደገና ደግሞ በደንብ አድርገው ውስጥ ጥልቅ ብሎ እንዲገባ ከፈለኩ ደግሞ ይሄንን ደግሞ በምን መልኩ ፍጠርልኝ አልኩትኝ እንደገና በዲያሎግ መልኩ አድርግልኝ አልኩት ምልልስ ከሌ እየተባባሉ ሲሳይ ምን አለ hey መሐሪ long time no see how's it going with the new language center አዲሱ ቋንቋ እንዴት ነው ካየው ቆየህ ጠፋህ እንዴት ነው ምናም ባለኝ መሐሪ so far so good እስካሁን ምንም አይል ደህና ነው ሲሳይ it's been busy but to be honest እውነቱን ስነግርህ I'm loving the challenge come in make yourself at home አልኩትኝ እዛ ሲሳይ የሆነ ጥያቄዎችን ጠየቀኝ እነዚህን 40ዎችን ምን አደረገልኝ ማለት ነው ሲሳይን መሐሪ በሚለው የራሳችሁን ስም መፍጠር ትችላላችሁ በሚለው ምን አድርግልኝ ያልኩት ማለት ነው ዲያሎግ ኮንቨርሴሽን ፍጠርልኝ ነው ያልኩት ምልልስ ነገር ይሄን ምልልስ ከሆነ ሰው ጋር ሆናችሁ ምን ማድረግ ትችላላችሁ መለማመድ ይቻላል ማለት ነው ይሄንን ኮፒ አድርጌ ሌላ አፕሊኬሽን ላይ መውሰድ ይችላል እና ምን መፍጠር ይችላል ማለት ነው ኮንቨርሴሽን መፍጠር ይችላል ማለት ነው በኦዲዮ ማድረግ ይችላል አይደል ይቻላል ምን ይባላል የትኛው ይሄ ምን ፈጥርበት መጣበታለው በኋላ ማለት ነው ኦኬ እንመጣበታለን ማለት ነው ኦኬ ኢንተረስቲንግ አሁን እንደዚህ ያደረኩ ምን ይቀረኛል አሁን ምን እንደሚቀረኝ ወደ ኦዲዮ መቀየር በኦዲዮ ሲሳይን መሐሪ ያልኩትን በምን ላዳምጡ የራሳችሁን ስምና የሆነ ስም ማሰብ ማድረግ ትችላላችሁ በኤርፎን መኪና ውስጥ እየነዳችሁ ምናምን ውጭ ሀገር ያላችሁ ሰዎች ምናምን ታዳምጡታላችሁ መላልሳችሁ ማድረግ ትችላላችሁ ማለት ነው የተጋባ ነው ወደ ኦዲዮ ቀይራችሁ ማለት ነው አሁን ችግሩ የሚመጣው እንግሊዘኛ በእንግሊዘኛ አንደርስታንድ የሚያደርጉ ልጆች አሁን ይሄንን እድል በትክክል መጠቀም ይችላሉ አይደል ሲሳይ yes of course እንግሊዘኛ እንደገና ደግሞ የሚከብዳቸው ወደ ኦሮምኛ ወደ አማርኛ ወደ ትግርኛ መቀየር የሚፈልጉ ልጆች ግን ምንድነው ማድረግ ያለባቸው አሁን ማድረግ ያለባቸው ልክ እንደዚህ ካደረኩ በኋላ ትራንስሌት አልኩት ሊስት ዳውን አልኩት ምን አልኩት ሊስት ዳውን all these phrases all these what phrases with ከምን ጋር their meaning amharic meaning አማርኛ ተናጋሪ ከሆናችሁ ማለት ነው ካልሆነ ደግሞ አፋችሁን የፈታችሁበትን ቋንቋ መጻፍ ትችላላችሁ ኢትዮጵያ ውስጥ በሶስት ቋንቋዎች በደንብ ይሰራል በማን አማርኛ ኦሮምኛና ትግርኛ በደንብ አድርጎ ይሰራል ማለት ነው ትራንስሌሽኑ በጣም ገራሚ ነው ትርጉማ ነው list down all these phrases with their amharic
meanings አልኩትኝ። ከአማርኛ ትርጉማቸው ጋር እናንተ በትግርኛ ማለት ትችላላችሁ፣ በሆነ ነገር መስጠት ትችላላችሁ። ለምሳሌ አመጣዩላችሁ እዚህ ጋር ያመጣው የአማርኛ ትርጉም ስህተት ካለ ራሴ እስኪ እንደ ቋንቋ ባለሙያ እዚህ ጋር ተሳስቷል ልበላችሁ። ምክንያቱም ቴክኖሎጂ ስለሆነ ስህተት ሊሳሳት ይችላል። ግን ደግሞ እስኪ ትዝብት እንውሰድ። ለምሳሌ break the ice በሰዎች መካከል ያለውን መሸማቀቅ ማስወገድ፣ መታወቅ መጀመር ምንም ችግር የለበትም። ሰዎች ንግግር እንዲዝም ሲሉ መሸማቀቃቸውን ሀፍረታቸውን ለማስለቀቅ you break the ice okay ዝምታቸውን ሰብርላቸዋለህ። long time no see ካየው ቆየው ረጅም ጊዜ ሆነን ምንም ጠፋ ካየው ቆየ ለማለት ነው። ምንም ችግር የለበትም። catch up ተገናኝቶ ስለቆየው ነገር መወያየት መጠያየቅ ምንም ችግር የለበትም። how's it going እንዴት ነው ምንም ችግር make yourself at home እንደ ቤት እየው እየተጋባና ምንም ችግር የለበትም። expressing thoughts and opinions to be honest እውነቱን ለመናገር ምንም ችግር የለበትም። in my opinion በእኔ አስተያየት fair enough ምክንያታዊ ነው። እሺ ይሁን ስትሉ fair enough okay I see your point የምትለው ገብቶኛል፣ ሐሳብ ገብቶኛል ለማለት off the top of my head ዝም ብዬ ሳስበው ለማለት ሳልመረምር ሳላጣራ እንዲሁ ዝም ብዬ ሳስበው ለማለት get a move on ፈጠን በል ለማለት keep an eye on አይንህን ጣል አድርግበት ጠብቅልኝ ለማለት ኦኬ ጠብቅልኝ አንተ ነገር take it easy ቀለል አድርገው አትጨነቅ ለማለት እኔ ምንም አላየሁበትም እዚህ ጋር እስካሁን እንግዲህ ስተት ማለት ነው አደረገልኝ። ይሄንን አሁን ምን ማድረግ እችላለሁ? እዚህ ጋር ስትጫኗት ምን ምትል ትመጣላችኋለች? ሴሌክት ኦል አትልም? እቺን ሴሌክት ኦል አንዴት ትጫናው? ሁሉን ምን አድርግ ነው ሴሌክት። ከዛ ምን ታረጋለህ? ኮፒ ምን ታረጋላችሁ? እዚህ ጋር ኮፒ ታረጋላችሁ። ኮፒ ያረጋችሁበትን የትዳችሁ ፔስት ታረጉታላችሁ ኖትቡካችሁ ላይ፣ ሳምሰንግ ኖትቡካችሁ ላይ ወይም መጻፋችሁ ቴክኖ ብቻ ያላችሁ እንትን ላይ ኖት የምትጠቀሙበት ላይ ወስዳችሁ ምን ታረጋታላችሁ? ፔስት ታረጉታላችሁ። ምን ታረጉታላችሁ? ፔስት ታረጉታላችሁ። ይሄንን በደንብ አድርጋችሁ ታጠናላችሁ። መጀመሪያ ግን እመመክረው ለሰዎች እንግሊዝኛ በእንግሊዝኛው በደንብ አድርጎ አንደርስታንድ ማድረግ ዋን ወይ ብቻ አታድርጉት። ምን ታረጋላችሁ? በጥሬ ትርጉሙ አነበባችሁት፣ በኤግዛምፕል አነበባችሁት፣ ከዛ ወደ ስቶሪ ወደ ተረት ነገር ቀይራችሁት፣ ከዛ እንደገና ደግሞ ለምን ቀይራችሁት? ወደ ዲያሎግ ኦኬ ውይይት ጭውውት ነገር ከሌና ከሌብላችሁ ስም ፈጥራችሁ አደረጋችሁት። ከዛ በኋላ የሚጠፋችሁ ይመስላችኋል? አእምሯችሁን በተለያየ ነገር ስላሳተፋችሁት ያንን ነገር ወጥራችሁ የምታነቡ ከሆነ እንዴት ሊጠፋችሁ ይችላል? ትልቁ ችግሩ አንድ ብቻ ስለምናደርግ ነው ማለት ነው። በአንድ ብቻ አይናችን መሳተፍ አለበት የምናየው ነገር አይደለም እንዴ? እንደገና የምንሰማው ነገር ጆሮአችን መሳተፍ አለበት፣ ሊስኒንግ ማለት ነው መሳተፍ አለበት። የምንጽፈው ነገር እንደገና ደግሞ አሳይመንት መጠየቅ አለባቸው እዚህ ጋር። ከዚህ በኋላ ምን ማድረግ እችላለሁ? ክሬት ምን ልፍጠር? 40 questions 40 አይደለም መልቲፕል አድርገው ወይስ ዳሽ ሞል አድርገው? መልቲፕል ይሁን ቀለል ያለችው እሷ ነች። መልቲፕል ቾይስ questions using them questions using them እነሱን በመጠቀም ስንት ፍጠርልኝ አልኩት? 40 አይደለም እንዴ? 40 using them እነዚህን ተጠቅሞ 40 ጥያቄዎችን እንዲጽፍልኝ ትራይ ጋር ልበለው ኔትወርክ ነው። ስለዚህ 40 ጥያቄዎችን እንዲጽፍልኝ ስፈልግ መልቲፕል ቾይስ questions ወይም በምርጫ አድርጎ ከላይ ያለው በሙሉ እንደገና ደግሞ ምንን ቴስት አደርጋለሁ? አሁንም አንደርስታንዲንግን ቴስት አደርጋለሁ። ስልካችሁን አንድሮይድ ስልክ ይዛችሁ ዝም ብላችሁ ሄሎ ሰላም ነው ጠፋ ለማለት ብቻ የምትጠቀሙበት ከሆነ you are left behind ወደ ኋላ ቀርታችኋል ማለት ነው። ስልክ ዛሬ ጊዜ በዓለማችን ትልቁ ላይብረሪ የሚባለው የያዛችሁት ስልክ ነው በነገራችን ላይ። ምክንያቱም በዚህ ስልክ ውስጥ ኤአይን ተጠቅማችሁ ቴክኖሎጂን ተጠቅማችሁ የማትፈጥሩት ነገር የለም። ማአት ነገሮችን መማር ይቻላል። አንዳንዱ ሰው ኤአይን በአግባቡ ካለመጠቀም የራሱን ክሬቲቪቲ ሊገል ይችላል። የራሱን የመፍጠር አቅም፣ የራሱን የመማር አቅም፣ የራሱን የማሰብ አቅም ሊገል ይችላል። ስለዚህ ቴክኖሎጂን ስትወስዱ ሁለት ሰይፍ እንዳለው ውሰዱ ማለት ነው። አንደኛው ቆርጦ የሚጥለን፣ አንደኛው ደግሞ በደንብ አድርጎ እኛን የሚስለን ማለት ነው። ይሄን ማድረግ አለባችሁ። ስለዚህ መቆረጥ ነው የምፈልገው ወይስ መሳል ነው የሚፈልገው? ምርጫው የማን ይሆናል ማለት ነው? የግለሰቡ ነው የሚሆነው ማለት ነው። የግለሰቡ ነው የሚሆነው። ብዙ ጊዜ እኔ አንዳንድ ሪቪዎች አዳምጣለሁ አያለሁ። ኤአይ የሰው ልጅ ክሬቲቪቲ ይቀንሳል እባካችሁ አትጠቀሙ የሚልም እኔ አያለሁ ብዙ ጊዜ ማለት ነው። ክሬቲቪቲን የሚቀንስብህ ለምሳሌ አንተ በአግባቡ ካልተጠቀምክበት ነው አይደለም እንዴ? በአግባቡ ካልተጠቀምክበት ሮንግሊ ቴክኖሎጂ ላይ አይደለም አሁን ችግሩ ያለው ከማን ጋር ነው? ከግለሰቡ ላይ ነው ማለት ነው። አንተ አሁን ኤአይ ልክ እኔ እንደዚህ እንደምጠቀመው እየተጠቀምክ አዘጋጅቶ ጨርሶልኛል ማለት ነው። 40 ጥያቄ አልኩት 40 ጥያቄ አዘጋጀልኝ።
ኤአይን እንደዚህ የምትጠቀምበት ከሆነ ማንንም የማይጨብጥ ሰው ትሆናለህ። ማት እውቀቶችን ታካብታለህ ማለት ነው። ማት እውቀት ታካብታለህ። ስለዚህ እስኪ እዚህ ጋር 40 ጥያቄ አንደኛ አለ እዚህ ጋር ይኸውላችሁ at the beginning of the party አለ the host told a joke ተናገረ to break the ice ሲ አልኩት እዚህ ጋር ከዛ correct አለ that's right አለ ከዛ next ትለዋለህ እዚህ ታች I haven't seen you in years ለአመታት አላየሁም point taken fair enough so far so good long time no see ስለዚህ ከዚህ ጋር ምንድነው መባል ያለበት I haven't seen you in years okay A point taken B fair enough C so far so good C long time no see all right no see. long time no see I haven't seen you for years ማለት ትርጉሙ ምን ማለት ነው long time no see ማለት ነው what should grab lunch next week so we can dash ይላል አይደለ get the guests take it easy catch up ይላል አይደለ next week we should grab lunch next week አብረን እንብላ ነው አልመሳ ስለዚህ እንገናኝ catch up ስለዚህ let's catch up ነው አይደለ ይሄን ታረጋለህ ብቻ ግን አሁን ምንድነው መልሱን እኔ ላሰራችሁ ሳይሆን አሁን እዚህ ጋር የፈለኩት አላማው መጀመሪያ 40ውን ሰጠኝ ዲፊኒሽን ሰጠኝ ትርጉም ከዛው ላይ ምሳሌ ሰጠኝ ወደ ስቶሪ ቀይራልኩት ቀይረልኝ የሚነበብ ነገር ስለሚያስፈልገኝ በንባብ ማወቅ ራሴን ፕራክቲስ ማድረግ ስለፈለኩ ከዛ እንደገና በዲያሎግ በጭውውት መልኩ ሲሳይ እንደ ማህሪ ደግሞ አድርገ ደግሞ ተጠቀም እነዚህን 40ዎች አልኩት ሰጠኝ ከዛ ደግሞ የበለጠ በደንብ አንደርስታንድ አድርጌዋለሁ ወይስ ራሴን ቼክ ላድርግ ብዬ ደግሞ ምን ሰጠሁት ወደ አማርኛ ቀይራልኩትኝ ወይ ወደ ትግረኛ ወደ ኦሮምኛ በራሳችሁ ቋንቋ ማለት ነው ቀየረላችሁ አነብባችሁት ደም አሁን ለምን ራሴን ደግሞ አልፈትንም በጥያቄ መልኩ አዘጋጅልኝ አልኩት መልቲፕል ቾይስ አልኩትኝ ዳሽሙላ ከፈለጋችሁ ዳሽሙላ ሌላም ከፈለጋችሁ ሌላ 40ውን ራሱን አዘጋጅልኝ እንዴ ኔክስት እያልኩ ራሴን ምን አደርጋለሁ ቴስት አደርጋለሁ ኤክስ ኮን ከዚህ ጋር ምን ያደርገኛል ማለት ነው ያስተካክለኛል ማለት ነው የተጋባን ስለዚህ እንደዚህ አሁን ይሄንን የመሰለ ቴክኖሎጂ ይዞ ሰው እንግሊዝኛ እየከበደኝ ነው ቢል በነገራችን ላይ ስንፍና ነው የሚሆነው ማለት ነው ስንፍና ከፍተኛ የሆነ ስንፍና ነው የሚሆነው ገጠር የምትኖሩ ልጆች የኢንተርኔት ወጪ አለ አይደል የኮኔክሽን ጉዳይ አለ እሱ ሊያስቸግር ይችላል ዋይፋይ ያለው ሰው ግን ዳታ ያለው ሰው ግን እንግሊዝኛ እንደው እየከበደኝ ነው ምናምን ነገር ቢል ከዚህ በፊት የነበረው ሰው ወይም ያለፉት አስተማሪዎች ያለፉት እዚህ በፊት ቴክኖሎጂ ከመምጣቱ በፊት የነበረው መጽሐፍ ፈልጎ ተውሶ አንብቦ መጽሐፉም እንደልብ አይገኝም ስንት ርቀት ያንን ላይብረሪ የላይብረሪ ሰራተኞችን ተለማምጦ መጽሐፍ ተውሶ ያቺን አንብቦ ነው የሚመልሰው አይደለም እንዴ አሁን እኮ የዓለማችን ትልቁ ቤተ መጻሕፍት ኪሳችን ውስጥ ይዘነው የምንዞረው ስልክ እኮ ነው እንደው ዝም ብሎ አይፎን ስልክ ገዝቶ ወይ የሆነ እንደገና ደግሞ ትልቅ ሳምሰንግ አልትራ ገዝቶ እንደዚህ ስልክ ምናምን እንደዚህ የሚሆን ከሆነ ይሄ በነገራችን ላይ አይሆንም እኔ ልንገራችሁ ፎቶ አትነሱ ሳይሆን ተጠቀሙበትም ለሌላ ነገር ማለት ነው ራሳችሁ ለሚጠቅም ነገር ተጠቀሙበት ማለት ነው ስለዚህ ይሄንን አደረግ ቋንቋ ልክ በዚህ መልኩ መሄድ ይችላል ከፈለጋችሁ ቴንስን ብትሉት ቮካብለሪ ብትሉ በፈለጋችሁ ነገር 12ቱን ቴንስ እንደዚህ አድርጋ አስረዳኝ ብላችሁ በዚህ መረዳት ትችላላችሁ እየተጋባ ነው የሆነ ሴናሪዮ ፍጠርልኝ ብላችሁ ጥያቄ ስጠኝ ብላችሁ የፈለጋችሁትን ማድረግ ትችላላችሁ ኦኬ በጣም ጥሩ አሁን እንግሊዝኛ በዚህ በኩል ማድረግ እንችላለን አልኩኝ አይደለ የሶር ነው ሌላው መጽሐፍት እንደዚህ ቅድም 100 መጽሐፍት ባንዶርሱ ማንበብ ይቻላል ያልኳችሁ ይሄን መጽሐፍ ለምሳሌ ማንበብ ፈልግ ምን ይላል እዚህ ጋር the diary of SEO ይላል አይደል በጣም በነገራችን ላይ ሞዶ መጽሐፍ ነው ይሄ ማለት ነው ይሄን መጽሐፍ ማንበብ if I want to read this book ምን ማድረግ እችላለሁ ይሄንን እዚህ ጋር ፕላስ ምልክቷን ትጫናላችሁ እዚህ ጋር ask Gemini የምትለው ፕላስ ምልክቷን ከተጫና ካሜራ ሚለውን ትመርጣላችሁ ካሜራ ሚለውን ከመረጥኩ በኋላ ይሄንን ፎቶ ማንሳት አለብኝ ወደዚህ ላዙረውና ወደ ፊቴ ማለት ነው ካሜራው እንደዚህ ላድርገውና ይሄንን ማለት ነው ይሄንን ላድርግለትና ከዚህ ጋር ፎቶ ልውሰድ ማለት ነው እዚህ ጋር ፎቶ ልውሰድለት እንደዚህ ላድርግለት ፎቶ ወሰድኩለት ከወሰድኩለት በኋላ አታች ልበለው አታች ካረኩ በኋላ እምሰጠው ፕሮምፕት እምሰጠው ትዕዛዝ ስለዚህ መጽሐፍ ወይ በጅል መልኩ ያስነብበኛል ወይ ያረባ ነገር ያስነብበኛል ወይ ቆንጆ ነገር ያስነብበኛል ማለት ነው ስለዚህ ፕሮምፕቷን ያዟት ለማንኛውም መጽሐፍ ስለምትጠቅማችሁ ማለት ነው give me details አለ ዲቴል ዝርዝር ማለት ነው አይደል detailed explanations
explanations of this book አልኩትኝ አይደለም እንዴ this book detailed explanations make it ስንት ላድርገው maybe 15 pages ልበለው pages በስንት ገጽ አልኩት በ15 ገጽ ይሄን መጽሐፍ በደንብ አድርገህ ኤክስፕሌን አድርግልኝ አልኩት ጊዜ ባይኖረኝ ማለት ነው ግን ዋናውን እንደማንበብ የመሰለ ነገር የለም ጋይስ ዋናውን አንብባችሁ መጨረሻ ላይ እንዲህ ብታረጉት የተሻለ ነው ነገር ግን ደግሞ ጊዜ የሌለው ሰው ደግሞ በዚህ አንብበው መጨረሻ ላይ ወደ ዋናው መሄድ ይችላል ማለት ነው አሁን ምን አደረገ ማለት ነው ምን አደረገልኝ ይሄን መጽሐፍ ሰጠኝ ይሄው በ15 ፔጅ ነው ያልኩት 15 ይሙላ ይሙላ I don't know right ስለዚህ ይሄን አናሊሲስ ሰጠኝ መጽሐፉን በደንብ አድርጎ ማለት ነው ለምሳሌ ፒላር 1 አለ ዘ ፐርሰናል ፋውንዴሽን ይሄ መጽሐፍ የተዋቀረው በእንደዚህ ፒላሮች ነው ምናምን ነገር ብሎ ነው ፒላር 3 እያለ ፒላር 4 እያለ ማለት ነው በአራት ምሰሶዎች ነው የተዋቀረው ይሄ መጽሐፍ ሲዋቀር አንደኛው ዘ ፐርሰናል ፋውንዴሽን ዘ 5 ባኬትስ የሚሉ መሙላት ያለበት አንተ ራስን ስታሻሽል አምስቱ ባልዲዎች የሚባሉ አሉ እነዚህ አምስቱ ባልዲዎች ምንድነው ዕውቀትህ ከዛ ስኪልህ ከዛ ኔትወርክ ከሰው ጋር ያለህ ግንኙነት ከዛ ሪሶርስህ ኦኬ ከዛ ሬፑቴሽን እነዚህን አምስት ባልዲዎች በቅደም ተከተል መሙላት አለበት ስኬታማ ለመሆን ይላል ከታችልና ፒላር 2 ላይ ምን ይላል እዚህ ጋር ዘ ማስተሪ ኦፍ ሰልፍ ራስን ማወቅ ላይ መጀመሪያ እዚህ ሁለተኛው ላይ ሶስተኛው ማስተሪ ኦፍ ዘ ማርኬቲንግ ፐርሱዌሽን ይላል ከዚህ ጋር ይሄን ምን ማድረግ ይችላል በእንግሊዘኛ አሁንም ይሄንን በደንብ አድርጌ ሙልጭ አድርጌ በእንግሊዘኛ አነበዋለሁ ይሄ ምክንያቱም ዓላማው በዛው it's just killing two birds with one stone ሁለት ወፍ በአንድ ድንጋይ እንዲሆን ማለት ነው እንግሊዘኛው በደንብ አድርጌ ካነበብኩት በኋላ ነገር ግን ደግሞ የበለጠ ደግሞ በራሴ ቋንቋ አንደርስታንድ ማድረግ ሲፈልግ ትራንስሌትድ አልኩት አይደል እንዴ ትራንስሌትድ into አምሃሪክ አልኩት እናንተ በራሳችሁ ማለት ትችላላችሁ ብያችኋለሁ ኦኬ አምሃሪክ አልኩት ወደ አማርኛ ምን በልኝ አልኩት ተርጉምልኝ አልኩት ማለት ነው ይሄንን ምን አደረገ እኔ የአማርኛ ትርጉም ነው እኔ የሚገርመኝ እዚህ ጋር ማለት ነው በትግርኛም በማንኛውም በእንግሊዝኛ ኦሮምኛ ብታረጉትም ፐርፌክት ነው ወርጋችን ላይ ፐርፌክት ሳችሁ 100% አኪዩሬሲ እያልኳችሁ አይደለም መጠንቀቅ አለባችሁ ኦኬ ሶ ግን አሁን ከነበረው አምና የነበረው የአኪዩሬሲ ሌቭል እና ዘንድሮ የነበረው የጀሚና አኪዩሬሲ ሌቭል በፍጹም አይገናኝም ዘንድሮ በጣም አድጓል የኛን ቋንቋ ኢቭን ቅንያችን ሁሉ እየተማረ ነው እየተጋባን ድርብ ያበራን በሳያስር በል ይለኛል ለምሳሌ እንደዚህ አትበል ይሄ የአማርኛ ተሳስታል ይላል ኦልራይት ኦኬ ይህ መጽሐፍ በስቲቨን ባርሌት ጻፈ ሲሆን the diary of a CEO the 33 laws of business and life የአንድ ዋና ስራ አስፈጻሚ ማስተዋሻ 33 የንግድና የህይወት ህጎች ይባላል መጽሐፉ በደረቅ ቲዮሪ ላይ ሳይሆን በሰው ልጅ ስነ ልቦናና በተግባራዊ ልምዶች ያተኩራል ይላል ምሰሶ አንድ ይላል የግል መሰረት አምስቱ ባልዲዎች ይላል ባርሌት እንደሚለው ህይወታችንና ስራችን በአምስት ባልዲዎች ላይ የተገነቡ ናቸው እነዚህ ባልዲዎች በቅደም ተከተል መሞላት አለባቸው ይላል አንደኛ የምታውቀው ነገር መጀመሪያ ኖሌጅ ያለህ መረጃ መጀመሪያ አንድ ሰው አሁን አንዳንዱ ማለት ነው ትምህርት ምን ያደርጋል በዚህ ዘመን ትምህርት አያስፈልግም ኖ በዚህ ዘመን እንዲያው ቁጥር 1 ላይ ያስቀምጠው ባርሌት ምን ነው ማለት ነው ትምህርትን በቃ ኖሌጅ ያስፈልጋል መጀመሪያ ኖሌጅ ማጠራቀም አለብን ኖሌጅብል መሆን አለብን መጀመሪያ ሁለተኛው ማድረግ የምትችለው ነገር እስኪል ዕውቀትን ወደ ተግባር መለወጥ ማለት ነው ያ ኖሌጅ ወደ ምን መቀየር አለበት ወደ ተግባር ኦኬ ወደ ክህሎት ወደ ተግባር መቀየር አለብህ መጀመሪያ ዕውቀት ካላጠራቀምክ ግን ተግባሩ ሊመጣ አይችልም ይያለ ነው ኦኬ ሶስተኛ የምታውቃቸው ሰዎች ኔትወርኪንግ ጥረትህ እንዲያበዙልህ የሚችሉ ሰዎች አብረህ የምትውላቸው ሰዎች ኔትወርኪንግ ሪሌሽንሺፕ ኮኔክሽንን ምናምን በደንብ ማስፋት ምክንያቱም ዕውቀቱ አለህ ከዛ ምን አለ ክህሎቱ አለ ከዛ በኋላ ሰዎች ጓደኝነት ምናምን ትፈጥራለህ ማለት ነው ያ ከዛ አራት ያለ ሀብት ወይም ሪሶርስስ የሚባለው ገንዘብና ቁሳቁስህን ኦኬ ከዛ ላይ አራተኛ ደረጃ ላይ የተቀመጠው አምስተኛ ዓለም ስላንተ ያለው አመለካከት ሪፒቴሽን የግል ስምህን ወይም ብራንድህን በደንብ መገንባት አለብህ ይላል ስለዚህ አምስቱ ባልዲዎች በቅደም ተከተል ካልሞላቸው ስኬታማ አትሆንም ለማለት ፈልጎ ነው ማለት ነው የሰውዬ ከዛ ምሰሶ 2 ራስን መቆጣጠር ሁለተኛው ምሰሶ ነው ልክ አንድ ቤት ሲቆም የተለያዩ ምሰሶዎች አሉ የሰው ልጅም ስኬታማ ለመሆን ማቆም ያለበት የተለያዩ ምሰሶዎች እንዳሉ በቅደም ተከተል እዚህ ላይ ያስቀምጣል ዋናው ነገር ግን ይሄ አማርኛ አሁን እኔ እንዳንድ እዚህ ጋር ቋንቋ ባለሙያ ይሄንን ሳየው ትራንስሌሽኑን የግርም ይለኛል የመተርጎም አቅሙ የጎግል የመተርጎም አቅሙ ጎግል ጀሚና የመተርጎም አቅሙ በጣም ነው የሚገርመኝ ነው መላችሁ እኮ ስለዚህ ይሄን ይመስላል እንደዚህ ያረጋችሁ እቺን ዛሬ ብታነቡ ለምሳሌ አሁን በደንብ አድርጋችሁ እቺን እያንዳንዷን ነገር ብትረዱ
ከሰዓት ሌላ መጽሐፍ ማንበብ አልችልም፣ ወደ ማታ ሌላ መጽሐፍ ማንበብ አልችልም፣ እንደገና ያሱ ወደ ተግባር ለመቀየር ምናምን 100 መጽሐፍ ማንበብ ይችላል ሰው ያልኳችሁ እያንዳንዱን እንደዚህ 100 በአንድ ወር ውስጥ ለማለት ፈልጌ ሳይሆን ዋና ጭብጥ ሐሳቡን ነው። ጭብጥ ሐሳቡን ይህን ቻፕተር ባይ ቻፕተር አስረዳኝ ማለት ይችላለሁ። በነገራችን ላይ ቻፕተር ባይ ቻፕተር ለምሳሌ The Diary of a CEO የሚለውን መጽሐፍ ቻፕተር 1ን በደንብ አስረዳኝ ማለት ይችላለሁ። ቻፕተር 2ን አስረዳኝ፣ ቻፕተር 3ን አስረዳኝ፣ ይህንን ከራሴ ህይወት ጋር እንዴት ላገናኘው ምከረኝ ማለት ይችላለሁ ማለት ነው። የተግባባ ነው። ምከረኝ እንዴት አድርጌ ነው ከራሴ ህይወት ጋር ላገናኘው የምችለው ብዬ መናገር እችላለሁ ማለት ነው። ብዙ ነገር መሄድ እችላለሁ። ይሄ ብቻ አይደለም። ነገራችን ላይ ያንድን ሰው ቪዲዮ ንግግር አመጣችሁ። ለምሳሌ ባራክ ኦባማ የሚናገረውን ቪዲዮ እዚህ ላይ አምጥቼ ኮፒ አድርጌ ፔስት ባደርገው እዚህ ጋር ያን ንግግር ማለት ነው ዋና ሐሳቡን በመፈልገው ቋንቋ በደንብ አድርጎ ያስረዳኛል። እንግሊዝኛ ያስረዳኛል፣ እንግሊዝኛ አማርኛ ያስረዳኛል፣ በፈለኩት ነገር ላይ ያደርግ ይችላል። ስለዚህ እባካችሁ ስልካችሁን ለበጎ ነገር ተጠቀሙበት። ነገር ግን ሁልጊዜ የምናገረው ቴክኖሎጂ ሁለት የተሳለ ነው ብያለሁ። ኮፒ ለማድረግ አሳይመንት ለመስራት የሆነ ሪፖርት በዚህ ለመጻፍ የሆነ ነገር ከተጠቀምክበት አለቀል። በቃ አንተ ብሬንን እየገደልከው ነው። ስማርት ለርነር ሁን ያልኩህ እኔ እየተግባባ ነው። ስማርት ለርነር ነው ሁን ያልኩህ። በቃ ራሱን የሚያውቅ ተማሪ ነው መሆን ያለብህ ማለት ነው። ስለዚህ እንደዚህ አድርጉ። ከዚህ በተረፈ እንግዲህ ሌላ እንድሰራላችሁ የምትፈልጉት ቪዲዮ ካለ በነገራችን ላይ ይሄ ጀሚናይ ማለት ነው አልወርድልን አለ እያለ ብዙ ሰው ብዙ ጊዜ ሲል ስለሰማሁት ሌላ አማራጭ ልስጣችሁ። እናንተ ሌላ አማራጭ ማውረድ ሳይጠበቅባችሁ ከራሳችሁ አንድሮይድ ስልክ ጋር ያለ ጎግል የላችሁም እንዴ? ሲሳይ ጎግል አለ አይደል? ጎግሉን ክፈተውና ልክ እንደዚህ ስከፍተው ጎግሉን ዳውንሎድ የማይደረግ ራሱ እዛው እንትኑ ላይ ያለ ማለት ነው ኢንቢልት የሆነ እዚህ ጋር ስትመጡ ሰርች ከሚለው በታች ኤአይ ሞድ የሚል አለ። ኤአይ ሞድ ላይ ያደርገዋለሁ። ኤአይ ሞድ ካረኩት በኋላ አስክ ኤኒቲንግ ይላል። ስለዚህ አስክ ኤኒቲንግ ከሚለው ላይ እዚህ ጋር እንዲህ ስታደርጉ ጋላሪ ካሜራ ይላል አይደለም እንዴ? ስለዚህ እቺን ካሜራ እንደዚህ ነካዋትና ኦኬ እቺን ኮንቲኒው ልበላትና እሺ ወደ እኔ ላዙረው፣ ይሄንን ወደ እኔ ላዙረውና ይሄን እንደዚህ አድርጌ ወሰድኩለት ማለት ነው። እዚህ ኦልራይት ዌይት ይሄን እንደዚህ ወሰድኩለት በኋላ ጊሚ አልኩትኝ ሰመሪ ኦፍ ዚስ ቡክ አልኩትኝ። እንደዚህ አልኩት ይሰጠኛል። ግን ኤአይ ሞድ ላይ ማድረግ አለባችሁ እያልኳችሁ ነው። ይሄው ሰጠኝ አይደለም እንዴ? ከሰጠኝ ይሄን ሰጠኝ። በዛው ላይ ጉግል ስላላችሁ ማለት ነው። ይሄንን ሰጠኝ። አሁን ይሄንን እዚሁ ላይ ምን ማድረግ እችላለሁ? ትራንስሌትድ ኢንቱ ትግርኛ ኦር አማርኛ ብዬ መጻፍ እችላለሁ። እንደዛ ይሄን ወደዛው ተርጉምልኝ አልኩት። በቃ በምስሉ የሚታየው መጽሐፍ በስቲቨን ባርሌት የተጻፈ The Diary of a CEO 33 Laws of Business and Life የተሰኘው መጽሐፍ እያለ ከታች በቃ ቁጭ አደረገው። ግን የጀሚናይን ያህል አቅም አለው ወይ በደንብ አድርጎ እንትን ይላል? ኖ ጀሚናይ ምክንያቱም ምን ይመርጣል? ዲቫይስ ይመርጣል አይደለ? ዲቫይስ ይመርጣል፣ ስልክ ይመርጣል በጣም ማለት ነው። ስለዚህ እሱ ላይ እምቢ ያላችሁ እንደው ትንሽም ብትሆን በዚህኛው መማር በደንብ ትችላላችሁ ለማለት ፈልጌ ነው። Is that okay? Yes. ስለዚህ አሁን በእጃችን የያዝነው ስልክ በጣም ወርቅ ነው። እኔ ስልክን የወደድኩት አሁን ነው። በነገራችን ላይ በደንብ ነው የወደድኩት ስልኬን ማለት ነው። በጣም that is my best friend I can say like I can access every information I want። ለምሳሌ አንድ የአሜሪካ ፕሬዚዳንት የተናገረውን ንግግር ሳይገባችሁ ቢቀር ወይም የሆነ ነገር የሱን ሙሉውን ማግኘት ብትፈልጉ ኮፒ ፔስት አድርጋችሁ እዚህ ላይ ያመጣችሁ ምናምን ኮንሴፕቱን በደንብ አድርጋችሁ መረዳት ትችላላችሁ። በእንግሊዝኛም በአማርኛ በፈልጋችሁት ነገር ማለት ነው። ስለዚህ እንደዚህ ተማሩ መልእክታችን ነው። Thank you for watching. This is Unique English, where you can learn English uniquely. Anybody who is interested in learning online or face-to-face classes, you are welcome. Bye.